እሺ ጋይስ ሰላም እንዴት ናችሁ? ስለ ፒቱፒ የሰራሁት ቪዲዮ ላይ ብዙ ጥያቄ ስለነበራችሁ ያለው ጥያቄ ምንድነው? እሺ ምን አለ ሌላ ክሪፕቶ መገበያየት የምንችልበት አሊኤክስፕረስ ላይ መገበያየት የምንፈልግ ስራ ያቋረጥን ሰዎች አለን። ሁለት አፕሊኬሽኖችን ይዤላችሁ መጥቻለሁ። ሁለቱም በጣም ጠቃሚ ናቸው እና የተለያዩ ናቸው ጥቅማቸው። ስለዚህ እስከ መጨረሻ ቪዲዮ ነው ሁለቱንም በደንብ አሳያችኋለሁ ማለት ነው። የመጀመሪያው አፕሊኬሽን ማሳያችሁ ሜክስክ ይባላል። MEXC። ይሄ አፕሊኬሽን እንደ ባይናንስ እንደ ቢትጌት እንደ ሌሎቹ አይነት አፕ ሲሆን ክሪፕቶ ትሬድ ለማድረግ የምንጠቀምበት ነው። ፒቱፒ አለ። ክሪፕቶ መግዛትና መሸጥ ትችላላችሁ። ዩኤስዲቲ መግዛትና መሸጥ ትችላላችሁ። ሴንድ ማድረግ ትችላላችሁ። ዊዝድሮ ማድረግ ትችላላችሁ። ፒቱፒ ላይ ሄደን አሁን ባይናንስና ቢትጌት ላይ እንደምታዩት ባይ ቦታ ላይ ስትሄዱ አታገኙም አድሶች። እዚጋ ግን እንደምታዩት አድሶች አሉ የባይ አድሶች አሉ። መግዛት ትችላላችሁ። ዋጋቸው በጣም ምንድን ነው 82 83 84 ድረስ ሪስትሪክትድ የሚሉ አሉ እንደምታዩት እዚህ ጋር። ይሄ ሪስትሪክትዱ ምንም አይደለም። ሸጦቹ ምን ብለው አስቀምጠዋል? ከኔ ለመግዛት ቢያንስ 10 ቀን 15 ቀን መሆን አለበት ይህን አካውንት ከከፈታችሁ፣ ወይ ደግሞ KYC መጨረስ አለባችሁ፣ ኖይር ከስተመርን መጨረስ አለባችሁ። እነዛን የምታደርጉ ከሆነ እነዚህ በሙሉ ሪስትሪክትድ የሚሉት ለእናንተ ክፍት ነው የሚሆኑት ማለት ነው። ለምሳሌ ማየት እንችላለን። ይሄንኛው ለምንድን ነው ሪስትሪክትድ የሆነው? 15 ቀን ይሄን አፕሊኬሽን ከከፈትኩት 15 ቀን መሆን አለበት። ስለዚህ 15 ቀን ስላልሆነው ከዚህ ሰውዬ መግዛት አልችልም። ይሄንኛው ደግሞ KYC አልጨረስኩም። ስለዚህ KYC መጨረስ አለብኝ ማለት ነው። ስለዚህ ለዛ ነው ሪስትሪክትድ የሆኑት። ስለዚህ እነዚህ መርቻንቶቹ ናቸው እነዚህን ሪስትሪክሽን ያስቀመጡት እንጂ ሌላ ነገር አይደለም። ግን KYC ከጨረሳችሁና 15 ቀን ሆናችሁ እነዚህ ሙሉ ኦፕን ይሆናሉ ማለት ነው። እንደምታዩት አብዛኞቹ ሴም KYC ነው። ይሄ ደግሞ የአንድ ቀን ስራ ነው KYC ለመጨረስ ማለት ነው። እዚህ ጋር ክሪፕቶ መግዛት እንችላለን። ከፈለግንም ደግሞ እኛ ራሳችን መርቻንት መሆን እንችላለን። አድ ማድረግ እንችላለን። አድቨርታይዝመንት ባይ እና ሴል ላይ ማለት ነው። ይሄ ነው አፕሊኬሽኑ። ጉግል ፕሌይ ላይ ታገኙታላችሁ። ገብታችሁ ዳውንሎድ አድርጉት። ቬሪፋይ አድርጉ አካውንታችሁን። KYC ጨርሱ። ከዛ በኋላ ዲፖዚት ማድረግ ትችላላችሁ። ፒቱፒ ላይ መግዛትና መሸጥ ትችላላችሁ ማለት ነው። ኦንላይን ፔይመንቶችንም በክሪፕቶ መክፈል የሚቻሉ መክፈል ትችላላችሁ። ይሄኛው ካርድ ፕሮቫይድ አያደርግም። የመጀመሪያው አፕሊኬሽን ይሄ ነው። አፕሊኬሽን ደግሞ ፔይመንት ነው። ፔይመንት በጣም ኢንተረስቲንግ አፕሊኬሽን ነው። በኢትዮጵያ አካውንቶችን በመጠቀም ባንክን፣ ቴሌብርን፣ ሳፋሪኮም፣ ኢምፔሳን በመጠቀም ክሪፕቶ መግዛት ትችላላችሁ። ፒቱፒ ላይ ግዴታ መሆን የለበት። እነሱን ብቻ በመጠቀም መግዛት ትችላላችሁ ማለት ነው። ቴሌብር፣ አዋሽ፣ አቢሲኒያ ባንክ፣ ንግድ ባንክን ተጠቀመን ፐርቸስ ማድረግ እንችላለን ማለት ነው። ክሪፕቶ እዚህ ላይ ውድ ነው። ዋጋው 180 182 አካባቢ ነው። ግን ይህም ብቻ በመጠቀም ፒቱፒ ላይ መሄድ አይጠበቅብንም። የባንክ አካውንታችንና ቴሌብራችንን በመጠቀም ፐርቸስ ማድረግ እንችላለን ማለት ነው። ዲፖዚት ላይ ትገባላችሁ። የምትፈልጉን አካውንት አማውንት $15 ከሆነ ለምሳሌ $15 ትጠቀማላችሁ። ከዛ እዚህ ጋር ፔመንት ሞባይል መኒ የሚለውን ትመርጣላችሁ። ከዛ ኮንፈርም ታደርጉታላችሁ። ኮንፈርም ስታደርጉት ፔይመንት አማራጮችን ያመጣላችኋል። እዚህ ጋር እንደምታዩት ቴሌብር አለ፣ ሲቢኢ ብር አለ፣ የአቢሲኒያ ካርድን መጠቀም ትችላላችሁ። ይህም ብቻ በመጠቀም መግዛት ይችላል። ዋጋው እንደምታዩት $15 $2775 ብር ነው። ይሄ ማለት አንዷ USDT በ180 አካባቢ ማለት ነው። ይሄ ነው ዋጋው አሁን ያለው። እዚህ አፕሊኬሽን ላይ ምንድነው መጠንቀቅ ያለባችሁ? ፒቱፒያቸውም አይሰራም። ሁለተኛ ደግሞ ዊዝድሮ ማድረግ አችልም ከዚህ አካውንት ላይ። ግን ይህንኛው አፕሊኬሽን ለምን ተጠቀሙበት አላችሁ? አሊኤክስፕረስ ላይ መጠቀም የምትፈልጉ ሰዎች ክሬት ካርድ ታደረጉና በካርዱ አሊኤክስፕረስ ላይ ወደ ማድረግ ትችላላችሁ። ስፖቲፋይ መክፈል ትችላላችሁ። ኔትፍሊክስ ላይ መክፈል ትችላላችሁ። ኤኒ ፔይመንት ኦንላይን ፔይመንት ላይ መጠቀም ትችላላችሁ። ፕረስ ላይ ኦርደር ያደረኳቸው ናቸው እነዚህ። አሊኤክስፕረስ ላይ ተጠቀሚዋለሁኝ ማለት ነው እኔ። ይሄ ዘ ፕሩፍ የተከፈለው ለአሊኤክስፕረስ ነው። አሊኤክስፕረስ ላይ ነው የከፈልኩት እንዳለ እዚህ ጋር የምታያቸው እዚህ ጋር ማየት ትችላላችሁ። አሊኤክስፕረስ ይሄንኛውን አፕሊኬሽን መጠቀም የምትችሉት አሊኤክስፕረስ ላይ መክፈል ለምትፈልጉ አንድ፣ ሌላ ኦንላይን ኤኒ ፔይመንት ኦንላይን ላይ መክፈል የምትችሉ ይሄንን ካርድ ተጠቀማችሁ መክፈል ትችላላችሁ። ፕሮፈርሞች ፈንድ አካውንት ለመግዛት ትሬዲንግ ቪው ላይ ለመክፈል መጠቀም ትችላላችሁ ማለት ነው። ይሄንን ሁለቱ እንግዲህ እነዚህ ናቸው። ለሌላ እንደዚህ አይነት ኢንፎርሜሽኖች ሰብስክራይብ ቴንክ ፎር ዋቺንግ ማይ ቪዲዮ